የሚያዝያ 14 የጠቅላይ ሚኒስትሩ ማብራሪያ እንደዋዛ የሚታለፍ አይደለም። ለ3 ቀናት በመላ አማራ ክልል በተካሄደው የተቃውሞ ሰልፍ የ31 ደቂቃ ምላሽ ተሰጥቶታል። ጠቅላይ ሚኒስትሩና መስለኔዎቻቸው መንግስታቸውና ስራቸውን አብዝቶ ያወገዘው ሰልፈኛም በጠቅላይ ሚኒስትሩ ምንም የማይፈጠሩ ጩኸት ተብሏል። ከደብረ ታቦር እስከ አንኮበር፣ ከደንበጫ እስከ ንፋስ መውጫም፣ ከደብረ ማርቆስ እስከ ደብረ ብርሃን የወጣው ሰልፈኛ ድምፁ እስከ አርያም የሚሰማ ቢሆንም ቤተ መንግስቱ ግን ጆሮ አልሰጠውም። ይህ ህዝብ ወደ ሰልፍ አደባባይ የወጣው በነፍሱ ተወራርዶ ለመሆኑ ነቃሽ መቁጠሪያ አያስፈልግም። በአንድ በኩል ተኩሰው የሚገድሉ የመንግስት ወታደሮች፣ በሌላ በኩል ደግሞ በብርሃን ፍጥነት እየተስፋፋ ያለው የኮሮና ቫይረስን ተጋፍጦ እንጂም ውሎ አበል ተከፍሎት የወጣ ሰልፈኛ አይደለምና ይህንን የህዝብ ማዕበል ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ጩኸት ሲሉ የገለጹት። እኛ ጋር ሰርፕራይዝ የለም፣ እናውቀዋለን። አሁን የሚደረገውን ጩኸት እናውቀዋለን። በእርግጥ ጠቅላይ ሚኒስትሩና ባለስልጣኖቻቸው ክፉኛ የተጠለጠሉበት ሰልፍ እንደነበር የሚታበይ አልነበረም። ግን በርካታ ኃላፊነቶችን የተሸከሙ መሪ ናቸውና በህዝባቸው ብሶት ይህንን ያክል ይናደዳሉ ብሎ የጠበቀ ስለመኖሩ እርግጠኛ መሆን አይቻልም። ከዚህ ከጠቅላይ ሚኒስትሩ ንግግር በፊት መግለጫ ያወጣው የአማራ ክልል ብልጽግና በአጣዬና ከሚሴ ሸዋሮቢትና ሰንበቴ ከተቀጠፉ ዜጎች ይልቅ የተቀደዱ የጠቅላይ ሚኒስትሩ ፎቶዎችና ባነሮች እንዳናደዱት ተናግሯል። ትችትን የሚሸከም ትከሻ ይኖረን ሲሉ የነበሩት ጠቅላይ ሚኒስትሩ ግን የህዝብን አትግደሉና አታስገድሉን ሰላማዊ ጥያቄ ጩኸት ብለው ያጣጥሉታል ተብሎ አይጠበቅም ነበር። ሆኖም ሰልፈኛውን ጩኸታም ከማለት አልፈው ቅንጣት ታክል ጫና እንደማይፈጥርባቸው አስረግጠው ተናግረዋል። ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን ነገር አይፈጠርም። መንግስታቸውን ተቃውሞ ሰልፍ የወጡት ጩኸታሞቹ ጎንደሮችና ጎጃሞች፣ ሸዋዎችና ወሎች በእርሳቸው ላይ የሚፈጥሩት ቅንጣት ታክል ጫና ስለመኖሩ ለመከራከር እድሉ የላቸውም እንጂም አጋጣሚውን ቢያገኙ ብዙ ሀሳቦችን ማንሳታቸው አይቀርም። ምናልባትም እንዲህ ሊሉ ይችላሉ። ክቡር ጠቅላይ ሚኒስትር ሆይ ብዙ ልምድ እንዳለዎት እናውቃለን። እርስዎ መሪ በሆኑበት በዚህ ወቅት ባዘዙት ሰራዊት የራስ ህዝብ ላይ የዘመተም በጎረቤት ሀገር ጦርም እንዲጨፈጨፍ የፈቀደና የፈቀዱ ስለመሆኑማ በዓለም አቀፍ ደረጃ የተረጋገጠ ነው። ምክንያቱም ንጹሃን በታንክ ሲታጨዱ፣ ሴቶች ሲደፈሩና ሲገደሉ፣ ከተሞች በአውሮፕላን ሲደበደቡ አይተናል ሰምተናልና ልምዱ አልጠፋንም ማለታቸው አይቀርም። የዓለም ቀይ መስቀል ማህበር ዳይሬክተር እርስዎ በ6 ወራት በትግራይ ብቻ የፈጠሩት ቀውስ ባለፉት 20 ዓመታት በየትኛውም የዓለም ክፍል እንዳልተፈጸመ መስክረውለታል ብለው ሊናገሩም ይችላሉ። ጠቅላይ ሚኒስትሩ በበርካታ አደባባዮች ያለ አበልና መንግስታዊ ቅስቀሳ በራሱ ተነሳሽነት በህይወቱ ተወራርዶ ወደ ጎዳና የወጣውን ኃይል ረብ የሌለውና ጨዋይ አድርገው ከተናገሩ በኋላ ህዝቡ የምርጫ ካርድ ወስዶ መሪውን በካርዱ እንዲመርጥም ይጠይቃሉ። ችግሮቹን ተጋፍጦ ካርድ መውሰድ አለበት። ካርድ ወስዶ የሚፈልገውን ይመራኛል የሚለውን ኃይል መምረጥ አለበት። ይመራኛል ብሎ መንግስት የመረጠውን ድምጽ ደግሞ እኛ ማክበር አለብን። የተከበሩ ጠቅላይ ሚኒስትር ሆይ በአደባባይ ወጥተን የጠየቅነውን ጥያቄ ያላከበሩልን በሚስጥር የምንሰጠውን የምርጫ ድምጽ ያከብሩልናል ብለን እንዴት እንመን የሚል ምክንያታዊ ጥያቄም ከወልዲያ አሊያም ከደንቢያ ቢመጣ ግን የአንደበት ምላሹ ምን እንደሚሆን አይታወቅም። አንድ ሰሞን በጎጃም አሊያም በወልዲያ ሰልፍ የወጣ ብሶተኛም በአደባባይ ጮኬ ያልተሰማ ድምጼ በምርጫ ኮሮጆ ውስጥ ተቀምጦ እንዴት ሊሰማውት ይችላል ብሎ ጥያቄ ቢያነሳም እውነት አለው። በሐሙስ ዕለቱ ንግግራቸው ውስጥ ልመና እጣ ክፍሌ ነው ሲል በነበረው አንደበታቸው ለማኝና ድሃ መብቱን መጠየቅ አይችልም በማለት ያትግደሉንና አታስገድሉንን የህዝብ ጥያቄን ማጣጥለውታል። ብልጽግና ካልመጣ ድሃ ሀገር ደግሞ ስለ መብት ሊያወራ አይችልም። ስንዴ የለመነ እባክዎትን ክቡር ጠቅላይ ሚኒስትር ድሃም መብት አለው፣ ቢያንስ ያለመገደልና በህይወት የመኖር መብት አለው። እኛም አንገደል፣ ከቀያችን አንፈናቀል፣ ከርስታችን አንነቀላል እንጂ ሌላም አልወጣንም፣ እንዲህማ አይናገሩን ብሎ ለመጠየቅ ግን ሰሞኑን የአማራ ክልል ከተሞችን ያጥለቀለቀው ሰልፈኛ እድል አላገኘም። በእርግጥ ጠቅላይ ሚኒስትሩ ካሁን በፊት ከ3000 በላይ የዩኒቨርሲቲ መምህራንን ሰብስበው ድሃ ሀገር ሉዓላዊነት የለውም ብለው አስጨብጭበዋል። አሁን ደግሞ
ድሃ ህዝብ መብቱን መጠየቅ አይችልም ብለው አጽንኦት ሰጥተውበታል። ጠቅላይ ሚኒስትር አብይ ጩኸት ሲሉ የገለጹት ህዝባዊ አመጽ የትም እንደማይደርስና እርሳቸው የመጡበት መንገድ እንደሆነ በማያሻማ አማርኛ ገልጸውልናል። ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታገኝባቸዋል ወይም አሸንፈናቸዋል። አዲስ ትግል ስልት የለም። እኛ ጋር ሰርፕራይዝ የለም፣ እናውቀዋለን። በዚህ ንግግራቸው ከአሁን በፊት በሌሎች ባለስልጣኖቻቸው አንደበት የተናገሩትን ከራሳቸው እንድንሰማው አድርገውናል። የኦሮሞን ወጣት ለእነርሱ ስልጣን ሲሉ ለአመጽ አስነስተው ለሞትና እልቂት እንደዳረጉት እነ ኦቦ ሽመልስ አብዲሳም ቄሮን ያሰማራ ነው እኛንን በማለት መናገራቸውን ያስታወሰ ሰው ጠቅላይ ሚኒስትሩ ምን እያሉ እንደሆነ ይገባዋል። በአማራ ክልል የተካሄዱ ሰልፎችን የስልጣን ጥያቄ አድርገው የተመለከቱት ጠቅላይ ሚኒስትሩም በዚህ መልኩ አሸነፌ ስልጣን ስለያዝኩ በመጣውበት መንገድ ብትመጡ አታሸንፉኝም፣ ይህ ለኔ አዲስ ነገር አይደለም እያሉ ለመሆኑም ትርጉም አያስፈልገውም። ሞት ይብቃን፣ መፈናቀልም ይቁምልን የሚል ጥያቄ አንግበው በጎዳናዎች ላይ የተመመውን የአማራ ክልል ህዝብን የስልጣን ጥያቄ ያነገበም ተራ ጨዋታ መሆኑን ከገለጹ በኋላ በዚህ መልኩ ከቀጠለ መንግስት ጠመንጃውን እንደሚስል ነግረውናል። መንግስትን ከጀመረው ኮርስ አውጥቶ ወደ ለመደው ወደ አደገበት ነገር መውሰድ ቀላል ነው። በዚህኛው ንግግር የተላለፈው መልእክት ሀገሪቱ አንድም ሰው ሳይገድል የሚውል ሰፍሳፋና ለሰው ነፍስ የሚሳሳ ደግ መንግስት እንዳላት ለመግለጽ ነው። ይሁን እንጂ እውነታዊ አይደለም። እግረ መንገዳቸውን ግን አንድ ሀቅ አምነዋል። እርሳቸው የሚመሩት መንግስት ድሮ ገዳይና አሳዳጅ ሲሉ የወነጀሉት የነበረው ስርዓት እያገለገለና በመግደል የመጣ ስብስብ እንደሆነና ወዳደግንበት ስልት እንዳታስገቡን በሚል ዛቻ ነግረውናል። ቀጥለውም በቂ ልምድ እንዳላቸው ደጋግመው አንስተዋል። በምርጫ ህዝብ ከወሰነ ሳናንገራግር በተደጋጋሚ ቃል እንደገባ ነው ስልጣን በመልቀቅ ኢትዮጵያን አሸናፊ እናደርጋለን። ከዚያ ውጭ ባለ መንገድ ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን ነገር አይፈጠርም። ይህንን ያየ አንድ የሟች ወገን አዎ ክቡር ጠቅላይ ሚኒስትር በቂ ልምድ አለኝ ማለቱ እውነት ነው። እርስዎ ወደ ስልጣን ይመጡ ዘንድ የኦሮሞ ወጣቶችን በጎዳና ላይ የጥይት እራት ስለመሆናቸው ስልጣኑን ከተቆጣጠሩ በኋላም እርስዎ የሚመሩት መንግስት የወለጋ ኦሮሞዎችን እንደገደለም የሲዳማ ወጣቶችን የምስራቁ ድል በደቡብ ይደገማል በሚል የጥይት እራት እንደሆኑም የወላይታ ምስኪኖች የጅጅጋ እናቶች ያለ ልጅ እንደቀሩም የትግራይ ህዝብ የእርስዎ ጦር አልበቃ ብሎ በጎረቤት ሀገር ሰራዊት እንደተጨፈጨፈና እንደተዘረፈም የትግራይ ህፃናትን በረሃብ እንደረገፉ ገድሎ ወደ ገደል የሚጥል ጦር እንደተሰማራባቸው በደንብ እናውቃለን። ይህን ልምዶትን አላጣነውም። ይልቁንስ ወተንም ቤት ተቀምጠንም የሚጠብቀን ሞት ነውና ቢያንስ ብሶታችንን ተንፍሰን እንሞት ብለን ነው አደባባይ መውጣታችን ማለቱ ግን አይቀርም። እርሳቸው ግን ይቀጥላሉ። የዚህ ሁሉ ግድያ ባለቤት እኔ ሳልሆን ሽፍቶች ናቸው ሲሉም ያክላሉ። ኢትዮጵያን እያመሰ ያለ እሳቤ ከሸቀጦቻችን ጋር ከውጭ የገባ ነው። ከሸቀጦቻችን ጋር በተለመደው መንገድ ከውጭ የገባው ሐሳብ የሆነ ቦታ ዲዛይን ተደርጎ ታስቦበት በትምህርት ስርዓት በተለያየ መንግስት ተቋማት ውስጥ እንዲገባ ተደርጎ እዚህ ያለ ሰው በትክክል ሳያስተላስል ሳያስብ እሳቤዎቹን ወስዶ ዕውቀት አድርጎ በመቀበሉ በህዝባችን መካከል ከፍተኛ የሆነ ፍጅት፣ ደም መፋሰስ አስከትሏል። የዚህ ንግግራቸው መልእክትም አሻሚ አይደለም። አሁን ላለው ችግር እኔን አትውቀሱ ብለው እዳውን ከ50ና 60 ዓመታት በፊት ወደ ነበረው ትውልድ መልሰው ያሸክሙታል። የከሚሴን እልቂት፣ የአጣየን መውደም፣ የትግራይን ሰቆቃ፣ የወለጋን ጦርነት፣ የህዝብን የእርስ በርስ ግጭት የፈጠርሁት እኔ ሳልሆን ከ60 ዓመታት በፊት የነበረ ትውልድ ነው ብለው ተወቃሽ ሊሆኑ እንደማይችሉ ይናገራሉ። እናም ኮሎኔል መንግስቱ ኃይለማርያም እንኳን ሰው ትንኝም አልገደልኩ እንዳሉት ሁሉም ከአሁን በፊት ጠቅላይ ሚኒስትር አብይም አንድም ሰው አፈናቅዬ አላቅም ሲሉ እንደተደመጡት ሁሉም ትናንትም እኔ ሳልሆን ሽፍታ ነው ህዝብ እየገደለ ያለው በማለት በሀገሪቱ መባላት ላይ እጅ የለበትም ብለዋል። ከሸቀጦቻችን ጋር በተለመደው መንገድ ከውጭ የገባው ሐሳብ የሆነ ቦታ ዲዛይን ተደርጎ ታስቦበት በትምህርት ስርዓት በተለያየ መንግስት ተቋማት ውስጥ እንዲገባ ተደርጎ እዚህ ያለ ሰው በትክክል ሳያስተላስል ሳያስብ እሳቤዎቹን ወስዶ ዕውቀት አድርጎ በመቀበሉ በህዝባችን መካከል ከፍተኛ የሆነ ፍጅት፣ ደም መፋሰስ አስከትሏል።
የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ እያሉ ያሉት ሀገሪቱን እያመሱ ያሉት ሽፍቶች እንጂ እኔ አይደለሁም ነው። የእርሶና የመንግስቶ ስራ እኮ ሰላምን ማስፈን ነው ብለን እንዳንጠይቅ ደግሞ እርሳቸው የሰፈራችን ሚሊሻ እንዳልሆኑ ነግረውናል። በንግግራቸው ደግሞ የመንግስትን ገዳይነት ታገይ ያሸነፍኩት ሲሉ ያክሉበታል። ጠቅላይ ሚኒስትሩ ጩኸት ባሉት አካሄድ መብትን መጠየቅና ያትግደሉን ጥያቄ ማቅረብ ደግሞ ለበለጠ ዛቻና ማስፈራሪያ ይዳርጋል። ያለኝ ምክር ወደ ስልጣን ኮርቻ የሚወስዳችሁ መንገድ ሰላማዊና ዴሞክራሲያዊ ምርጫ ብቻ ነው። ከዚያ ውጭ ያለው መንገድ የመንግስት ኮርስ ይቀይር ይሆናል እንጂ እናንተን ስልጣን አያመጣችሁ። በእርግጥ ክቡር ጠቅላይ ሚኒስትር የመንግስቱ አካሄድ ከዚህ በላይ እንዴትና ወዴት ሊቀየር ይችላል? በራሱ ህዝብና ተቋሚዎች ላይ አሁንም ሰይፎን መዘው አይተናልኩም። ከድሮን እስከ ተምዘግዛጊ ጄት፣ ከመድፈኛ እስከ ታንከኛ ሁሉንም ኃይል አሰማርተው ተመልክተናል እኮ። ታዲያ ወዴትና እንዴት ተቀይረው ሊያሳዩን ነው ብሎ መጠየቅ የቻለ አካል ግን በሚናገሩበት አዳራሽ ውስጥ አልነበረም። ሙስጠፌና ገኘው፣ ርስቱና ሻድሌ፣ ሽመልስና ወል፣ ሌሎችም የክልልና የፌዴራል ባለስልጣናት በፍጥነት ማስታወሻ የያዙ ያለቃቸውን ንግግር መስማታቸውን ቀጥሏል። አስራለሁ እገድላለሁ እንጂም ከማንም ጋር አልደራደርም የሚለው ንግግራቸው ላይም ደርሰዋል። ለመላ ኢትዮጵያ ህዝብም እዚህ ላይ ያላቸው አማራጮች መግለጽ እንፈልገው ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ። ክቡር ጠቅላይ ሚኒስትር ሆይ ወትሮም ቢሆን እርስዎ ኖት እንጂ የሰላም አባት ነኝ፣ ድርድርና ውይይት የምወድ መሪ ነኝ፣ አሻጋሪያችሁ ነኝ፣ ከህወሓት እስከ ኦነግ እንነጋገር ብዬ ያለመንኩት የለም ወዘተ ያሉን። እኛማ ባለፉት 3 የስልጣን ዓመቶ አንድም ችግር በድርድርና በውይይት እንዳልፈቱ እናውቃለን ብሎ የሚጠይቅ ዜጋ ግን በአዳራሽ ውስጥ አልታደመም። በእርግጥ ካሁን በፊት ብሔራዊ ውይይት ማድረግ ማለት ስልጣንን መነጠቅና የመግዛት አቅምን መሸርሸር ነው ብለው ያምኑ እንደነበር የተናገሩትን አሁን በድጋሚ አረጋግጠዋል። በሐሙሱ ንግግራቸው ሌላኛው በጉልህ ያነሱትና ሳያስቡትም ቢሆን ያወጡት መረጃ ደግሞ የትግራይ ክልሉ ጦርነት ጅማሮና ምክንያትን በተጀመረ ነው። የሰሜን ዕዝ ላይ የተፈጸመው ጥቃት ለጦርነት እንዳበቃ በተደጋጋሚ መንግስት ሲገልጽ ይደመጣል። የትግራይ ክልልን ወደ ጦር ሜዳነት የተቀየረው ግን ምርጫ በማድረጉ እንደሆነ ሳይታወቃቸውም ቢሆን ጠቅላይ ሚኒስትሩ በዚህኛው ንግግራቸው ላይ አምነዋል። የጨረቃ ምርጫ ያደረጉትን አጥፍተናቸዋል ሲሉም አረጋግጧል። የጨረቃ ምርጫ ለማካሄድ ለማሸበር የሞከሩ ኃይሎች ሲጠፉ አይተናል። ኢትዮጵያን የሚታደጋት እርሳቸውና መንግስታቸው ከሀገሪቱ የፖለቲካ ኃይሎችና ባለድርሻዎች ጋር የሚያደርጉት ውይይት ሳይሆን ጠመንጃ ብቻ እንደሆነም እንዲህ ይናገራሉ። ሀገር ወዳድ ዜጋ ከሀገር መከላከያ ጋር፣ ከፖሊስ ጋር፣ ከመንግስት ጋር በጋራ መቆም አለበት። በተደጋጋሚ ተጨማሪ የሰው ኃይል እንፈልጋለን፣ ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ኢትዮጵያን መታደግ የፈለገ ኃይል እነዚህን ተቋማት ማጠናከር አለበት። እንዲህ ያለው ንግግራቸው የአፍ ወለምታ አይደለም። ኢትዮጵያን ለመታደግ ብቸኛው መንገድ ዜጎች ፌዴራል ፖሊስ ሆነው ወታደር ሆነው መከላከያና የፖሊስ ተቋሞችን እንዲቀላቀሉ እንጂ ድርድርና ውይይት እንዳልሆነ ከአንድም 2 ጊዜ ተናግረውታል። ሰላምም የሚመጣው በፖለቲካዊ መፍትሄ ሳይሆን በወታደራዊ መንገድ እንደሆነ ባለማወላወል ገልጸውልናል ማለት ነው። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም ነው። በዚህ መንገድ ሰላም ማረጋገጥ አይቻልም። ሰላምና ጸጥታ የሚመጣው በጠመንጃ እንደሆነ በዚህ መልኩ በማያሻማ አማርኛ የተናገሩት ጠቅላይ ሚኒስትሩም ኢትዮጵያውያን መከላከያና ፌዴራል ፖሊስን አለመቀላቀላቸው እንዳበሳጫቸው መደበቅ አልቻሉም። በዚህም ህዝብ የእርሳቸውን ቅስቀሳና ተደጋጋሚ ጥሪ ሰምቶም መከላከያን አሊያም ፌዴራል ፖሊስን መቀላቀል እንዳልቻለ በምሬት ተናግረዋል። ይህንን ለምን ብሎ የሚጠይቅ አማካሪና የስራ ባልደረባ ቢኖራቸው ኑሮ ግን ህዝብ በመንግስቱና በእርሶ ላይ እምነት ስላጣ ወታደር ሆኖ የስልጣን መጠቀሚያ መሳሪያ
መደረግን አይፈልግም ወይንም ከቀደመው መንግስት የተረከቡትን የአፍሪካ ሁለተኛና ሶስተኛ ድንቅ ሰራዊት የት እንዳደረሱት ባልታወቀ ሁኔታ በድጋሚ ለመማገድ የተዘጋጀ ኃይል የለም። አሊያም እርሱ ወታደርነትን እንደ ሀገር ማገልገያ ሞያ ሳይሆን የድሃ ማህበርና ስራ ሲጠፋ ሰዎች የሚቀላቀሉበት ኢትዮጵያውያን ሀገራቸውን ለመታደግ ሳይሆን ድህነት ሲመራቸው ዓለም ሲጨልምባቸው የሚቀላቀሉት እንደሆነ ስለተናገሩም ጥሪውን ሰምቶ መከላከያ ፌዴራል ፖሊስን መቀላቀል አልፈለገም ብሎ ያብራራላቸው ነበር። ከአንድ ዓመት በፊት ገደማ ጀምሮ ኢትዮጵያ የጀመረችው አጠቃላይ የብልጽግና ጉዞ እና ያላትም ትላልቅ ራዕዮች የሚቀናቀኑ ኃይሎች በተቻለ መጠን ምርጫውን አጨናቅፈን ምርጫው እንዳይሳካ አድርገን ኢትዮጵያውያንን እርስ በርስ አባልተን ከዛ የሽግግር የስብስብ የድርድር የሚባል ማህበር ፈጥረን መንግስት በማድረግ እንደ አንዳንድ ጎረቤት ሀገሮች ደካማ መንግስት ብቻ ሳይሆን የምናዘው የሚፈጽም መንግስት እናደርጋለን ብለው ዶክመንት አዘጋጅተው ማስተራጨት ከጀመሩ ውሎ አድረዋል። ይህን ንግግር የሰማ ማንም ሰው እድሉን ቢያገኝ ጥያቄዎችን ማክተልተል ይጀምር ነበር። ክቡር ጠቅላይ ሚኒስትር ሆይ ምርጫው በሰበብ አስባቡ ተጨናግፎ ሀገርን ለውርደትና ለወረራ ለጦርነትና ለተጋላጭነት የዳረገው ከእርሶና ከመንግስቱ ውጭ ማናለም? በእርሶ መንግስት ላይ የተነሳ ተቃውሞና ትችት አላማው ደካማ መንግስትን ለመፍጠር ብቻ ነው ያለውስ ማን ነው? ደግሞስ ከዚህ በላይ ደካማነት ከየት ይመጣል? ዛሬ የእርሶ መንግስት ተዳክሞና ዝሎ ከነ ደቡብ ሱዳንም አንሶ ከነ ሶማሊያ ብሶ በወራሪ ሰራዊት ከሀገሩ ግዛት 50 ኪሎ ሜትር ያስረከበ አይደለምን? ይሄ እኮ በሀገሪቱ ዘመናዊ ታሪክ ታይቶ አይታወቅም። ለሀገሩ ሰላም ማምጣት ያልቻለ ዜጎች ውለው እንዲገቡ ዋስትና መስጠት የተሳነው መንግስት እንደሚመሩ ረሱት እንዴም? ዶክመንት አዘጋጅተው ማሰራጨት ጀምረዋል ካሉስ እነማን ናቸው? የዶክመንቱ ይዘትስ ምን ይላል? መንግስትስ እነዚህን የሚያሰራጩ ኃይሎች ምን እርምጃ ወሰደባቸው? ይህ ሁሉ ሲሆንስ መንግስት የማንን ጎፈሬ ያበጥር ነበር? ወዘተ የሚሉትን ጥያቄዎች የሚጠይቅ ተሰብሳቢም ሆነ የሚያብራራ ሰብሳቢ በአዳራሽ ውስጥ ግን አልነበርም። በእርግጥ የጠቅላይ ሚኒስትሩ ንግግር ለመውቀስ የፈለገው ግብፅን እንደሆነ ያስታውቃል። በእርሳቸው በስም እንኳን ለመጥራት ያልደፈሯት ሀገር በኢትዮጵያ ደካማና ታዛዥ መንግስት ለመፍጠር በማሴር ይወነጅሏታል። በእርግጥ በኢትዮጵያ መሪዎች ታሪክስ ግብጽ ድረስ ሄዶ ለካይሮ መንግስት ለመታዘዝ ምሎና ተገዝቶ የመጣ ከርሶ ውጭ ማናለም? የኤርትራ የውጭ ጉዳይ ሚኒስትር ነኝ ብለው የአቶ ኢሳያስ ታዛዥ መሆኑን በአደባባይ ያመኑ እርሶ አይደሉም ወይ? ወዘተ የሚሉ ጥያቄዎች በአእምሮ የሚሰላሰል ዜጋ ግን ከመሪው ጋር ፊት ለፊት ለመገናኘት እድል አላገኘም። እርሳቸው ግን ኢትዮጵያ በአካባቢ የፈጠረችው ተጽዕኖ ግብጽን አስግተዋል ባይ ናቸው። ኢትዮጵያ ካርታ ላይ ነው ያለችው። ውስጧ ፈርሷል። በቀላሉ ልናባላት እንችላለን። ካባላናት በኋላ እንደ ሀገር ኤግዚስት ማድረግ ያለመቻል ብቻ ሳይሆን በአካባቢ ላይ የተፈጠረችው ተጽዕኖን ማስቆም እንችላለን ብለው ለሚያስቡ ህልመኞች እድል ይሰጣል። እባክዎ ክቡር ጠቅላይ ሚኒስትር ሁሉንም ይተውትና ኢትዮጵያና መንግስቱ በአካባቢው ላይ እየፈጠሩ ያለውን ተጽዕኖ ምን እንደሆነ ይንገሩን። ተጽዕኖ መፍጠሩ ቀርቶ ኢትዮጵያ ከ23 ዓመታት በኋላ ለመጀመሪያ ጊዜ በጎረቤቶቿ የተወረረች በአካባቢው ሀገራት ተገልላ ደቡብ ሱዳንን የምትማለድ ኤርትራን የምታማክር እንጂ የቱ ጋር ነው ተጽዕኖ የፈጠረችው የሚል ጥያቄ ያለው ሰው ብቻውን ይብሰከሰካል እንጂ በውይይት የምንፈታው አንድም ችግር የለም የሚል ለታባዩ መንግስት ማቅረብ ግን አይችልም። ይህንን የጠቅላይ ሚኒስትሩ ንግግር ሽንቁሮች በዚህ መልኩ እየተነተንን እንቀጥል ብንል እናንተን ውድ ተመልካቾቻችንን ማሰልቸትና ጊዜያችሁን ማባከን ይሆናልና በዚሁ እናብቃም። ቸር ያሰማን።